በሰላም መጣችሁ ወደ ቻናሌ እያልኩኝ እኔ በሳውዲ የሚገኙ የተለያዩ ነገሮችን በዩቲዩብ ለማምጣት እየሞከርኩ ነው ያለሁት። አዲስ ዩቲዩብ ቻናል ከፍቻለሁ። አዲስ ተማሪ ነኝ፣ ዩቲዩብም እየተማርኩ ነው። ስታዩኝ ስክሮል ሳታረጉ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ እያልኩኝ ዛሬ ወደ መጣሁበት ጉዳይ ዘድ በጣም ሞክሬው በጣም ወድጀው የተመቸኝን ነገር ነው ወደ እናንተ ላመጣው የፈለኩትና ቪዲዮ አይተን እንመለስ ምን እንደሚመስል። ወይም እናንተ ነው ፊታችሁ ቀድማችሁ እንዳያረጅ የምትፈልጉ ከሆነ ፊታችሁ የተሸበሸበ ሳይሆን ውጥር ያለ እንዲሆን የምትፈልጉ ከሆነ ወይም ደግሞ የምትኮሳተሩበት ማርክ እንዲጠፋ የምትፈልጉ ከሆነ ወይም እንዲቀንስ የምትፈልጉ ከሆነ ፊታችሁ ቀለሙ ወጥና አንድ አይነት ስቀባ እንዳያችሁ ነገሩ የገባችሁ መሰለኝ። ቪዲዮንም እንዳያችሁትን የቅርንፉድ ውሃ ነው። የቅርንፉድ ውሃ መጠቀም ከጀመርኩኝ ኦልሞስት 2 ሳምንት or 3 ሳምንት ይሆነኛል። በዚህ ሙሉ ነበረ። እዚህ ጋር ሽታው ራሱ ስትቀቡት ደስ ሲልና ፊቴን ታጥቤ በማንኛውም ሰዓት በሳሙና በፊት ሳሙና ታጥቤ ከወጣሁ በኋላ ነው የምረጨው። ከዛ በኋላ ነው ሞይስቸራይዝ ኦር ሰንስክሪን የምጠቀመው ማለት ነው። በጣም ሞክሬ የወደድኩት በጣም የተመቸኝ ለፊቴ እኔ ብዙዎች ያቆኛል ፊቴ ያን ያህል ጥርት ያለ ፊት አልነበረም። አሁን ግን ተስተካክሎልኛልና ይሄ ቤት ውስጥ ሰውን የምጠቀመው ነው። ይሄኛው ደግሞ ውጭ ስወጣ ቦርሳ ውስጥ ይዤ የማወጣ የኔ ትንሽ ከልጅቱ ለየት ያለው ምክንያት ምንድነው? እኔ ሙስተካ ወይም ደግሞ ነጭ ጣን በውስጡ አብሬ ጨምሬበታለሁ። ነጭ ጣን ደግሞ ፊትን የመወጠር ነገር ስላለው ከዛ ጋር ሲሆን ሞር የበለጠ ለፊት ቆንጆ ነው ብዬ ስላሰብኩ ጨምሬበታለሁ። እና አጠቃቀሙን ደግሞ ማየት የምትፈልጉ ከሆነ አይተን እንመለሱበት። እናንተ ዩኒ ልቀባባ ሳምንት ቻሌንጃችን የቅርንፉድ ወይም ደግሞ የክሎቭ ውሃ ነው። አሰራሩ ክሎቭ ያስፈልገናል እና ስፕሬይ ቦትል ክሎቭ ዋተር ወይ ደግሞ ቅርንፉድ ውሃ ብላችሁ ጻፉ። የሚያስፈልገን በጣም ትንሽ 5-6 ፍሬ ነው። በሁለት መንገድ ነው የምሰራው። አንደኛው አፍልቼ አቀዝቅዤ የምጠቀመው ነው። ሁለተኛው ደግሞ ግን ሲመስለኝ ማለት ነው ፊቴን ሞር ያሳመረው ወላሂ ይሄ ይመስለኛል የኮሪያ ምርት ነው። የራይስ ክሬም ነው ማለት ነው። የሩዝ ክሬም ነውና ሰንስክሪን ነው ይሄ ይመስለኛል። ለዛ ይመስለኛል የፊቴን ለውጥ ተሎ ለማየት የቻልኩትኝ ይሄም ይመስለኛል። ይሄም ቆንጆ ነው ያሉ በጣም ብዙ ሰዎች ሲያስተዋውቁት ነበርና እናንተ እንደኔ ሞክሩትኝ። ቻሌንጅ ሰጣ ነበር። በቻሌንጁ መሰረት ተጠቀሙት። ረፈን የተጠቅሜ ወድጀዋለሁ። ወደ እናንተ ያመጣሁትኝ እናንተ እንድትጠቀሙበት በማለት ነውና ያው ልጅቱን ለማመስገን ፈልጌ ነው። ልጆች የተባረኩ የሆኑ ጭንቅላችንን ፈጣሪ ይጠብቅልሽ። አመሰግናለሁ ውዴ። ስለዳመጣችሁኝ አመሰግናለሁ። ያው ቤቱን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ሀሳብ ካላችሁ ደግሞ ሀሳባችሁ ማስቀመጥ አትርሱ። ሳውዲ ላይ የምትፈልጉት የሚሰራ ነገር ካለ ደግሞ በኮሜንት አሳውቁኝ። የተንቀሳቀስኩ ይገኛለሁ። ባይ